ሰዎችም አሉ። ለዛ ነው እነዛ ቤት የሚገቡት። ለክርስቲያኖችም ቢሆን እስልምና እኮ እንዲህ ነው እያሉ ሲያብራሩ ሪካርድ አድርጋችሁ ያን ጥያቄ ለሚመልሱ ሰዎች መላክ ነው ከእናንተ የሚጠበቀው እንጂ እዛ ኮሜንት ላይ መሳደብ ነው። ስድብ ለውጥ አያመጣም። ተጽዕኖ ፈጣሪዎች ሆኑ ኮሜንታሮች ብዙ ጊዜ መምህራኖቻቸው ስለሚተኙ ስለሚያነቡም ሙሉ ማህበራዊ ሚዲያ ስለማይቆጣጠሩ ማንኛውም ቤት ሄዳችሁ ጥያቄ ሆኖ የሚመለስ መልስ ከሆነ 5 ደቂቃ የሚሆን 7 ደቂቃ ተርን ፖይንቷን ሪካርድ አድርጋችሁ እንደዚህ አይነት የምትለዋወጡበት ቴሌግራም ግሩፕ ቢኖራችሁ ሞር መልካም ነው። ቴሌግራም ግሩፕ ቢኖራችሁ ዛሬ ብትላላኩበት ማለት ነው እና እነሱ ምላሽ ይሰጡበታል። ቲክቶክ ላይም ቢሆን እንደዛው ተጠቀሙበት እና ተጽዕኖ ፈጣሪ ሆኖ ባላችሁበት መድረክ ላይ ልዩ ልዩ ጸጋ ተሰጥቶናል ይላል ጳውሎስ እና ሁሉም ሴት ላይ ጸጋ ነው ያለው። ስለዚህ ገብታችሁ መመለስ ባትችሉ ሪከርድ አድርጋችሁ መመለስ ለሚችሉ ሰዎች ማደረስ ትችላላችሁ። ግን አትሳደቡ። ምክንያቱም እነሱ እስልምና ልክ ነው ብለው ሊጀምሩ አይችሉም። ግን መድረካቸውን በሳምንት 8 ቀን ለእስልምና ስለሚሰጡ ልናመሰግናቸው ይገባል። ኮፒ ሊንክ እንኳን ባናረግላቸው ሪፖርት አናደርግባቸውም የሚል አቋም አለኝ እኔ። ጠቃሚ ናቸው። ቫይረስም ይጠቅማል፣ ፈንገሶች ይጠቅማሉ። እንዴት ነው ሳይንስ ላይ ጎበዝ አይደላቸውም እንዴ? ስለዚህ ፈንገሶችም ጠቃሚ ናቸው፣ ቫይረሶችም ጠቃሚ ናቸው። ተቻችለን ነው የምንኖረው። ለግባችን፣ ለስኬት፣ ለምንፈልገው ነገር የሚያደርሰን ማንኛውንም ነገር እንንከባከባለን፣ ጠብቀን እናቆያለን። የዛሬው መልእክት ይሄ ነው። ጨርሻለሁ። አመሰግናለሁ። ኦፓልን በመጥላት የምታመጡት ነገር የለም። በነገራችን ላይ ከታች እየተቃጠላችሁ ነውና ኮመንት አንዳንድ ነገር እያየው ነው። ክርስቲያን የሚል ነው የሚጸድቀው በኦፓልን ሽንት ከተጠመቀ ብቻና ብቻ ነው። በቃ ዋጡት። በእውነት ትክክለኛ ታሪኩ ይሄ ነው። ክርስቲያን መጽደቅና መዳን ከፈለገ ገነት መግባት ከፈለገ በኦፓል ሽንት መጠመቅ አለበት። ዋጠው። እኔ ካሁን በኋላ እንትን ነው የማደርገው። እኔ አሳዝነውኝ እነሱ ትውልዱ ክርስትና ላይ እንዲጸና መጽሐፍ ቅዱስ እንዲያነብ እያደረኩ ነበርና ሳየው የኛ ተቃዋሚ ሆነው ሲመጡ እኔስ ምን አገባኝ? እንደውም ሀሳቤን እንቀይራለሁ። ከ2 ዓመት በፊት ጓደኞች ያሉ ሃይማኖት ፖለቲካ ነው ብዬ ያስተማርኳቸው ጓደኞች አሉ ከታች አሉ፣ አሁንም አሉ፣ እየሰሙ ነው። እና አሌክሶ ምናምን እኔ ክርስትናን አይቼ እንጂ ሌላ ሃይማኖቶችን አይቼ አይደለም። ሃይማኖት ፖለቲካ ነው ብዬ ያልኳቸው ክርስትና ነው፣ ፖለቲካው ክርስትና ነው። ስለዚህ ሃይማኖቶችን ሌላ ሃይማኖት ገብታችሁ እዩት፣ ናቸው ግን ገብታችሁ እዩት፣ አንብቡት፣ እዩት። እኔ ክርስትና አይቼ ክርስትና አውቄ ክርስትና ተረድቼ ነው ሃይማኖት ፖለቲካ ነውና ከሃይማኖት መውጣት አለብን ብለን ስናወራ የነበርነውን ጉዳይ ክርስትና ብቻ ነው፣ ሌላው አላውቀውም። ሌላው እውነት ሊኖረው ስለሚችል ገብታችሁ ፈትሹት፣ እዩት። ጀሱጪ ገስ ላይ ያሉ ሰዎች ያወሩና እኔ ብተኛ ይሻለኛል። እኔ እዚህ ጋር ያሉ ሙስሊሞችን ተይውና ዓለም ላይ ላለው 8 ቢሊዮን ህዝብ 8 ዕውቀት ያላቸው ሙስሊሞች ይበቁታል። ተጽዕኖ እንትን ይፈጥራሉ። 8 ሰዎች ይበቃሉ። ሙስሊም ከሆነ ስለ ሃይማኖታቸውን የሚያውቁ 8 ሙስሊም ሰዎች የዓለም 8 ቢሊዮን ህዝብ ላይ ተጽዕኖ ይፈጥራሉ። እንኳን ቲክቶክ ላይ ያለው እከክና ገንገበት ተይውና ስለዚህ እነዚህ ሰዎች እንትን አድርገው ከሰሩ በቃ ብዙ ነገር ይፈጠራል። ከ5 ዓመት በኋላ የሚፈጠረው ኢትዮጵያ ውስጥ ታያለሽ። ለማንኛውም እኔ 10 ደቂቃ አውርቻለሁ ቅድም ለነሱ። እሱ እንትን ከሰሙትና ካዳመጡት እነሱ ዓለምን የሚቀይር ንግግር ነው የምናገረው። ውሰዱት። ገስ ላይ ያላችሁ ሰዎች አውሩ። ልወጣ ነው። አቤቲ ባቢሎን ሰላም ሰላም፣ እንዴት ናችሁ? አመዩ እንዴት ነህ? ደህና ነኝ። እንዴት ነህ? አለሁ፣ ሁሉ ሰላም አለን። ምን እንትን ሪፖርት አድርገውብህ ነበር? ጠፍተህ ነበር የሆነ ጊዜ እያየሁ። አሁንም እያደረጉ ነው። ተዋቸው እባክህ። ምን ያደርጉ? የት ይግቡ? ነበር ገሃነም ነው የሚገቡት። የት ይገባሉ? ሀሳብ አለ? ተንፈስ የለኝም። አብስር የለም። ተኛ፣ አረፍ በል አንተ። ባባ ሰላም ብያለሁ። ኦፓልም አንተም ያው ብዙውን ያው መንጋ ይበተን እውነትን ፈልጉ ብለህ ብዙ በተደጋጋሚ ገልጸዋል። ከኦፓል እና ካንተ ውጭ ምን የሚጨመር ነገር የለም። አንተም አረፍ በል፣ በርታልን ወንድሜ። ኦፒም ሁላችሁንም በቃ እንደዛ ቢሆን ይሻላል። ምንም ሁሉ ነገር ስለተዳሰሰ ይህ ቀረ የምንለው ነገር የለም። ሁሉም አንባቢና ጠያቂ ትውልድ ይኑር። መንጋ ይበተን ብለህ ተነስተሃል። አውቆ ሁሉም ነገር በእውቀት በመረጃ
እንትን ይበል የሚለው ነው። ይሄን ይመስላል። ቴንኪው ወንድሜ። ብዙ ሰው ይጠይቀኛል፣ እልካቸዋለሁ ወደ ጳውሎስ ምናምን ነገር ስልካቸው የጳውሎስ ነገር ደግሞ በጣም እንትን ነውና አይገባቸውም። የሚያወራው ራሱ በጣም ከባድ ሚዛን ስለሆነ ምንድነው የሚያወራው እየገባን አይደለም ይላሉና አግዟቸው። አንዳንድ ሰዎች እልካለሁ አስተምሯቸው። ብዙ ሰው ነው የሚጠይቀኝ እኔ ስለ መጽሐፍ ቅዱስ ብዙ ክርስቲያኖች ይጠይቁኛል። ይመጣሉ፣ ውስጥ እናወራለን፣ እልካቸዋለሁ። ወደ ወሂድ የምልካቸው ሰዎች ግን ምንድነው የሚያወራው ምናምን ይላሉ፣ ይደነግጣሉ፣ አይገባቸውም። በጣም ሚዛኑ ከፍ ያለ ስለሆነ ማለት ነውና ሮዛ ወይ ባቢ ሀሳብ አለሽ? ኧረ ምንም ሀሳብ የለኝም። እኔ ሀሳቢ ሁሉ እኮ አካውንቴ ሲዘጋ ተሰረቀ ሀሳቢ ባቢ። ሌሎቻችሁ ሀሳብ ካላችሁ ሀሳባችሁን ጨርሱና በቃ ውጣ። አመሰግናለሁ ባቢ። እሺ ሀሳብሽ የነበረው አካውንትሽ ላይ ነው? ያው እኔ ገርሞኛል። እኔ ምንም አይነት ስራ አልሰራም ምናምን ያው የነሁሶን ምናምን የነዛህራን ቢያዘጉትም ትላልቅ አካውንት ነው፣ ብዙ ስራ ይሰራበታል። ግን እኔ ቤቴን ከፍቼ ለንጽጽር እንትን ከማለት ውጭ ምንም አላደርግምና ስላዘጉት ደብሮኛል። እሺ የንጋት የንጋት ኮከብ ምናምን እሺ አብዱል መሊክ ወይ ባቢ ሀሳብ እንዴት ነህ? ሰላም ነው አለው ኑርልን። ሀሳብ አለ ማለት የምፈልገው ነገር አለ? እኔ ማለት የምፈልገው ምን አለ የለም ወላሂ ጠፍተህ ስለነበረ ያው ዝም ብዬ እየሰማችሁ ነበረ። በጊዜው የለኝም። ኦፕዬ በጣም አዝኛለሁ። ዋና አካውንትሽ ስለተዘጋ በጣም በእውነት አዝኛለሁ። ዘግቶ አይደለም ረግቦ ነው ውዴ። ይስተካከላል። አዎ ባቢዬ አንድ ጊዜ መልእክት ላስተላልፍ ወንድሜ። እንትኗን ነክታ ስለነካቸው ነው አካውንቷ አትንኩ እየተባለ ቀጥል። ኦኬ ቴንክ ዩ። እዚህ ያላችሁ እህትና ወንድሞች የሁሱን አካውንት ፕሮፋይል ገብታችሁ ኮፒ ሊንክ አድርጉለት። የሁሱን አካውንት ያው በመማር ማስተማሩ ሂደት ላይ ምንም አላደረገ፣ እሱ በስርዓት ነው የሚያስተምረው። የሁሱን አካውንት ፕሮፋይል እየገባችሁ ኮፒ ሊንክ አድርጉለት። የባቢንም እንደዚሁ ኦፓልንም እዚህ ያለውን ጀማዓ በዚህ ዘርፍ ላይ ያሉ እህትና ወንድሞችን አካውንት ሮዛም አይዞሽ አካውንትሽ ይመለሳል። በዚህ ልክ ይህችን የመጨረሻ መልእክት እንዳስተላልፍ ስለፈቀድክ ባቢዬ ቴንኪው፣ አመሰግናለሁ ወንድሜ። ሮዛ አካውንቷን ራሷ ስህተት ሰርታ ያዘጋችው። ቆይ ስክሪንሾት አድርጊ። ምን አድርጋ ሮዛ ፋውል ሰርታ አካውንቷን ራሷ ናት ያዘጋችው። ምን ሆነ አሳይታ ነው? ምን ነው ኦፒ ረግቦ ነው ነው የሆነ ነገሯን አሳይታ ከሆነማ መዘጋት አለበት፣ እንደው መከፈት የለበትም። አንቺ ባለጌ የምን ብልግና ነው? ሌላ ሀሳብ አለ? ጴለ ሐዋርያ አንተ ማለት ነው ቲክቶክ። እኔ በነገራችን ቲክቶክ ድምፄን ይወደዋል፣ በጣም ነው የሚወደው እውነት ለመናገር ማለት ነው። እና እሺ ላመሰግን እወዳለሁ። ድምፄን በጣም ነው የሚወደው ቲክቶክ። እኔ ሳወራ በቃ ደስ ነው የሚለው። ምን ድምፅህን የባለጌ ያለው ድምፅህን የባለጌ ያለኝ ቲክታክ ምን ስትል ሰምተህ አይደለም እኮ እኔና አንቺ በውስጥ የተላላክነው ነገር አለ። እነሱ እንዴት ያወሩሽ? በዛ እኮ ነው፣ በዛ ምክንያት እኮ ነው አትላኪ እያልኩሽ ልከሽ ማየት አልፈልግም አትላኪልኝ ያልኩ ልከሽ አዘጋሽብኝ እኮ።
ወይ በውስጥ እንግዲህ አይቶ ከሆነ ቀንቶ ነው የሚሆነው። ይሄ ጥፋት አይደለም። ቅናት ነው ብለሽ ነው? አሁን መንካት የለብሽም እንትናቸውን መንካት የለባችሁም ሴቶች ተብላችኋል። ስለዚህ ቤተክርስቲያናዊ ትምህርት ስለሆነ መንካት የለባችሁም። ጲላ እንግዲህ ሀሳባችን 665 ይለምልም ነው የምንለው። ያው አካውንታችንም ቢዘጋም እኛ ንስሐችንን አይዘጉብንም። እኛ 665ቶች ሀብታም ነን። የብርና የቲክታክ ችግር የለብንም። እናንተ ችጋራሞች እና ላይክ ኮፒ ሊንክ አድርጉለት ለሁሉም። የኦፓልንም ሁላችንም እንወዳችኋለን። የደመናው ይጠብቃችሁ። አሜን አሜን አሜን። እኛ መርከቧ እስከምትሰምጥ ታይታኒክ ሁለተኛው ታይታኒክ እስከምትሰምጥ ድረስ እንታገላለን። ከዛ ትግላችንን እናቆማለን። ምክንያቱም ማዕበሉ ከወዲያ ከወዲህ እየተናወጠ ነው። ሪፖርት ሊደረግብን። ኦፓል ማለት በዚህ አጋጣሚ ላይ የኢራን ሚሳኤል ነሽ፣ ጀግና ነሽ። እንደዛ እያልክ ደግሞ አትዘጋብን እዚህ ጋር ያኛው ሐዋርያስ ባቢ ማነሽ አለ እየተንገዳገደ ነው። እሱማ ወርኮዝ ነው የሚንቀሳቀሰው። ያረኩለት ነው ለሱም ላንተም መምጣታችሁ አይቀርም። አይ እኔን እንኳን አትድከም። አረጋው አደርጋለሁ። እንደውም ይኸው ስማ፣ በእስልምና ከአቡበክር ስዲቅ ቀጥሎ ሁለተኛው ኸሊፋ የሚባሉት ዑመር ናቸውና በዛ ዘመን የነበሩ ሰዎች ዑመር ከሚሰልም አህያው ብትሰልም ይቀላል ነበር የሚሉት። በጣም ተስፋ ቆርጠውበት ማለት ነው። ግን አንዲት የቁርአን ትንሽዬ አያ ነች፣ አንቀጽ ነች። ልቡን አናግራው ያን ተራራ ልቡን እንትን ብለው አርዳው ወደ እስልምና የገባውና ተስፋ አይቆረጥም። እኛ ዱዓ እናደርጋለን፣ እንሰዋለን ለጌታችንም ኢንሻአላህ። እናንተ የሰለማችሁ ቀን ቁርንፍድም አንተም ያኛውም ሐዋርያ ኢንሻአላህ። ባቢ በዚሁ አጋጣሚ 665 ሙሉ ይሰልማል። ሙሉ ይሄ እንትኖቹም በቃ ሁሉም ሙሉ 665 ሙሉ ይሰልማል የምል አቋም ነው ያስኩት። 665 ምንጩ አይደርቅም። 665 ያልተረዳችሁ ሰዎች አላችሁና 665 ስላሴ የሚለውን አመለካከት እስካለ ድረስ የሰው ጥረት አያጋጥመንም። አመለካከቱም ቀጣይ ነው። መስራቾቹና ምዕመኑ ቢሰልምም ተከታይ ይመጣል ከኋላ። ስላሴ የሚለውን አመለካከት እስካለ ድረስ 665 ተከታዮች እና የተወዛገቡ ትውልዶቹን እንትን አይሉም፣ ገብቷል፣ አያቋርጥም። ስለዚህ የሚነጥፍ እንትን አይደለም፣ ተቋም አይደለም። ሃይማኖታችን በጣም እንትን ነው። ለማንኛውም እስካሁን የነበረን ቆይታ ደስ ሲል ነበር። ይህን ይመስል ነበር። ወዳችኋለሁ፣ አከብራችኋለሁ። ውረዱልኝ። ግን ትንሽ ባቢሎን ዛሬ ከፍቶኛል። አማው ሳያልቅ መጥለፋቸው ኢንተርቪው እንኳን ሳናረገው በጣም ከፍቶናል። ይሁን ምን ይደረጋል። እነዚህ ጭልፊቶች ጥሩ ማቆያ እኮ አግኝተናል እኛ እና 665 ራይነር ሬነል በጣም ወሰዱብን እንዴ! ጫማው ክሩም ይከታለን። ኢንተርቪው ቢያን ብናረገው ምን ችግር አለ? ይደርስ እናስመልሰዋለን። እያየ ነው ያጣ ነው በሉት። እንደገባ እኮ ነው እዚህ ጋር በቃ ሐዋርያ አግኝተሃል፣ አዲስ ሐዋርያ ገብቻለሁ ምናምን ነገር ብሎ ምስክር ሰጥቶ ወጣው። እኔ ገባን፣ ያሲ ቤት ገለበጠን። ብዙ አልቆየንም፣ አዲስ ቤት ገባን፣ ሰለመ። በቃ በእውነት እኔ ይሄ በጣም አልቅሷል ባቢ ወይ ከቢራቢሮ የፈጠነ ታሪክ እኮ ነው። የሌለበት ሰው ነው ደግሞ በቃ ታዳ ይዟል። ነገ ሙስሊም ሆኖ ነው የሚመጣው። ግግም ብሎ ባቢ እውነተኛውን መንገድ ተከተል፣ በቃ ከአዲስ ዓለም ብሶ ቁጭ ነው የሚለው። ስለዚህ የእሱ ሰው ጊዜ እዚህ አካባቢ ባናየው ደስ ይለኛል። ከስር ከስር ምዕመናችንን ሊያራቆትብን ይችላል። እዛ አካባቢ አንድ የጨረሮ ከመታ ወዲያውኑ ክሬት የምታደርገው በቃ ሌላ ፍጥረት ነው የምትሆኑ በቃ እና ባይመጣብን እንደው እንደ ሀሳብ በራሱ እዚህ አካባቢ ሳንጃብን ባናየው እኔ በጣም ደስ ይለኛል።
ደግሞ የገረመኝ እኮ ነገር ማለት ነው ፍጥነቱ አይደለም ባቢ ፍጥነቱ እንዳይመስልህ። እኔ የገረመኝ ሻሃዳ መያዙ ማልቀሱም አይደለም ወዲያው ሙስሊም መሆኑ ነው። በቃ ሻሃዳ ስትይዝ ወዲያው ሙስሊም ነው ማለት ነው። አዎ ሰላም አለይኩም ወአለይኩም ሰላም፣ ሰላም አለይኩም ወአለይኩም ሰላም። በቃ ኦፍዬ ተስለመለመ ማለት ነው። አየር ላይ ተስለመለመ። በቃ እዛው እዚህ ሰው ጋር ምንም ከዚህ በኋላ ነገር የለም። ስጋት ነው ለኛ ነው የምላችሁ። ደግሞ ማለት ነው ኦፍዬ ምንድነው መሰለሽ በቃ ተቋምሙ ላይ እየተሰራ ስለሆነ ማንም በቃ መስለሙ አይቀርም። ይሰልማል። ሁሉም ተቋሙ ላይ እየተሰራ ነው። ሁሉም ይሰልማል። ጊዜውን የጠበቀው ትሰልማለህ ተብላል። ትሰልማለህ። ተጨራሪ ጠብቅ የ665 አምላክ ያልነገርኩሽ አዲስ ነገር አለ ብሎ እንዳይለን ይሄን ፍራልሽ ወደ አላህ እንዳይለን ነገ መጥቶ ስለሙ ወደ አላህን ያዙ ብሎ እሱን እኮ ነው የምልህ ጲላጦስ። እሱን እኮ ነው የምልህ ነገ ሲመጣ ትናንትና እኮ እኔ ቤት 665ን ተቀብለህ ነበር ምናምን ብለህ ጉድ እንዳትሆን። አይኒ ደስ የሚለው ነገር ቀድሜ ለአላህ ብዬ እወዳለሁ ብዬዋለሁ። እሱም እንደዛ ነው ያለውን። ስሚ ያደረኩት ነገር አለ ትናላልኩሽም። ምን አደረክ? ጳውሎስ ከታች ነበረ። አዳምጪ። ከታች ቁጭ ብሎ ግባ ስንለው ታሪክ ነጋሪ ያስፈልጋል። እኔ ልውጣ። ታሪክ ነጋሪ ያስፈልጋል ነበር የምንለው እንኳን አንድ ምንድን ነው መብራቁ ከታች አለ ነው አይደል? አይደለም ነበረ አይደለም፣ ቅድም ነው ከታች ቁጭ ብሎ ናግባው ምናምን ነገር አለ። ጋይስ ምግብ ልሰራ ነውና ሐሳባችሁን አስራችሁ ጠብቁ። እኔ ሚት አድርጌ ትንሽ ምግብ ሰራ አደርጋለሁ። አሁን ሁለተኛ ስለሆነ ማለት ነው። ግባ አልከው ጭራሽ ባቢ ሆን ብለህ ነው እንዳትሄድ አውቀህ የሆነ ሰው አስገብተህ ምግብ ልሰራ ነው አልክ። ኧረ እቺ ሙድም ወጣናታ። ኦኬ ኤብሮ እንዴት ነው ወንድማችን? ባቢ አማን ነው አለን አለን። እንዴት ነህ? የዳመናው አምላክ ይመስገን ሰላም ነው አለን አለን። አዎ ዳመናው ሁሉንም የፈጠረው አምላክ ይመስገን። እውነትም ልክ ነው። ከፍ ያለውን ደመና ስለሆነ ያገኘ ነው። የዳመናው አምላክ፣ የፀሐይ አምላክ፣ የሰማዩ አምላክ ይመስገን። የከፍታው አምላክ እውነት ነው። እንዴት ነህ? አማርኛችሁ ከበድ ይላል እዚህ ቤት። ቢስሚላህ አማርኛችሁ ከበድ ያለ ነው። ደግሞ ተንታኛለ ተው እንጂ ትንተናው ከባድ። ምንድን ነው በሞተ ሰዓት የመጣው? ኧረ እኔ ሞቼ ነው ሰዓቱ አይደለም የሞተው። አንተም አለ። ምን አለ ደግሞ ዛሬ ቁርስ ልትሰራ ነው ወይስ ምሳ? ምን አለ? የቀድሞ አልበቃ ነበረ ጋይስ ነበር ይብራል ነበር። አዎ ነበር። አዎ እንጂ እና እሱ አይበቃም እንዴ? አሁን ነው የመጣው። አንተን ካልጨመረ አድባሩ እሺ አይደል? አይሆንም፣ እሱ አይሆንም። እኔ ልጆችን በትኝማ የትም አልሄድም። ይሄ እኮ የታወቀ ነገር ነው። አይ ማን ነው እዛ ቅርንፉድ ነው የምትበትነው? ኧረ እኔ አላውቀውም። ይብሮ በእኔ ሲደበቅ ነው። እኔ አላውቀውም። ይብሮ እንዴት ነው? ሰላም እንደና ነው ወንድም ተኩላ ቤት ሻርክ አስቀምጠሽ ትከጅኛለሽ እንዴ? አይደለም ነገ ለአላህ ብዬ ወድሻለሁ ከምትለኝ እዚሁ ልካድህና ሰው
እንዴት 3 ጊዜ ይከዳል? ይበቃኛል። ስለዚህ ኢብሮ ራሱ እኮ በቃ ሌላ ታሪክ ላይ ያለ ሰው ነው። እስልምና ጥያቄ አንዳንድ ጥያቄዎች ነበሩ ይላልና ኢብሮ ካለ ጥያቄዎችን ብትመልስለት ኢንሻአላህ። እሺ ለማ ኦ ከዛ ያስገደደ አለ ባቢ ወደ እስልምና ለመግባት እንደዛ ያለች እኛ ከ665 እንድትወጣ ያስገደደ ሰው አለ ወይ ብለን እየጠየቅን እናንተ ደግሞ እኛ ላይ አይሆንም። እኔ ጥያቄ የለኝም። ኢብሯችን ኡስታዝ ሐሳብ ካለ ግን ሐሳብህን ማንሸራሸር፣ መስጠት፣ መስበክ፣ መውሰድም መግደልም ትችላለህ። እዚህ ጋር ሰው የፈለግከውን የመረጥከውን እንትን ያለ የሳብህ ሰው ካለ እንደው እንትኑ ማለት ነው ሆኑ መውሰድ ትችላለህ ከኔ ውጪ ማለት ነውና ሰዓት የለንም። ግን በአጭር እንትንህን መልእክት ማስተላለፍ ከፈለክ ምኑ መብት አለ። ኦሬዲ አንተ እኮ የሄድክ ነህ፣ ችግር የለውም። አንተ ላይ አለፋም ከዚህ በኋላ ነው። ወዴት ምናልባት ከረንፉድ ላይ ከለፋው ነው እንጂ ሂድባት፣ ደስ ይለኛል። እና ጥያቄ እስቲ እስልምና ላይ ያለው ካለ እስቲ ባይሆን ኦፓል አንቺ ነሽ አይደለ? እኔ መቼስ ግራ ነው እኮ የሚገባኝ ስማችሁ ከአንዳንድ መቼ እንደሚቀየር አላውቅም። እኔ ቅርንፉድ ነኝ ወንድሜ። ኦፓል ተኝታለች ነው። እሺ አይ ጉድ እኮ ነው። እኔ እዚህ ቤት ስመጣ ነው ውዝግብግብ የምለው። ኤኒዌይስ ማለት ነው ያው እኛ የምንጠራው ወዴት እንደሆነ ታውቃላችሁና አንድ አምላክን ወደ ማምለክ ነው የምንጣራው። 665 ነኝ ምን እንደሆነ አላውቅም። በነገራችን ላይ ብታስረዱኝ መጀመሪያ። ላኢላሃ ያሉ ናቸው ኢብሮዬ፣ ላኢላሃ ያሉ ናቸው። ኢላህ መጨመር ነው። አኩስ 5 ምንድን ነች? በነገራችን ላይ ስለ 665 ማንም የሚያውቅ ሰው የለም። ሰው የፈለገውን የራሱ ከራሱ ትርጉምና እንትን ሊሰጠው ይችላል። በጣም ሚስጥራዊ የሆነ ስያሜ ነው። በፊደልም እንትን እናምጠዋለን። እኔ ቆይ እስቲ ነገር ልሞክር አንዴ። ሞክር። የስድስት ያለ አይገናኝም እንጂ አለ መሰለ በቁርአን ላይ 66ኛው ምዕራፍ ቁጥር 5 ላይ እስቲ ላንብበው ምን እንደሚል። እስኪ አንብብልን እስኪ ምን ይላል? እሺ ይኸው እስኪ ወይኔ አምላኬ ተርባቢ እሺ አይ ማሻአላ ጥሩ ነው። ሊያፋታችሁ ነው ማለት ነው። ይሄ ነገር ምን ይላል መሰላችሁ? እሺ ስለ እንትን ነው ስለ ጠላቅ ነው የሚያወራውና ጠላቅ ማለት ያው ስለ አሳ ረብሁ ኢንጠለቀኩነ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ ከሚስቶቻቸው ጋር በነበረ ጉዳይ ላይ የተፈጠረ ነገር ነውና ሱራ 6 ቁጥር 65ንም አየዋለሁ። እሺ እና ምን ይላል? አሳ ረብሁ ጌታው ይከጅላል ኢንጠለቀኩነ ከፈታችሁ ከምታስቸግሩ ከሆነ አዩብዲለሁ አዝዋጀን ገይረ ማን ነው ኸይራን ይላል አፎን ከነሱ የተሻለ ሚስቶችን ሊሰጣችሁ የተከጀለ ነው። ሚንኩነ ከናንተ ማለት ነው ከናንተ የተሻለ ሙስሊማቲን ሙስሊም የሆኑ ሴቶችን ሙእሚናት አማኝ የሆኑ ቃኒታቲን ቀጥ ብለው ለአላህ የቆሙ ማለት ነው። አያቢዳቲን እንዲሁም ደግሞ ጌታቸውን የሚገዙ የሆኑ ሴቶችን ሳኢሓቲን ጸጥተኞች የሆኑ ሰይባቲን ወአበካራ ከፈለገ ደግሞ የሚሰጠው ወይ ድንግል የሆኑትንም ሊሰጠው ይችላል። ከፈለገ ደግሞ ያገቡና የፈቱ ሴቶችንም ሊሰጠው ይችላል የሚል መልእክት ነው ያለውና ስለዚህ እናንተ ምንም እንኳን አላህን ብትተዉ ከዛ የተሻለም ሊሰጥ ይችላል የሚል አንድምታ ነው እዚህ ጋር ያገኘሁት። ቆይሽ አንድ ደግሞ እስቲ በዚህኛው ካልሆነ በዚህኛው ደግሞ ነው እስቲ ምዕራፍ 6 ቁጥር 65 ላይ ደግሞ እስቲ ምን ይላል? እሺ 65
የሚገርም ነው። የአሁን የምከፍተው ደግሞ ጭራሽ ሂድበት። እሺ ምን ይላል መሰለ? ቁል በላቸው ሁወል ቃዲር ቻይ ነው ይላል። ዐላ አን የብዐሰ ዐለይኩም ዐዛበን ሚን ፈውቂኩም ሱብሓነላህ፣ ከሰማይ ቅጣትን እናንተ ላይ ማውረድ ያው ይችላል አላህ። አው ሚን ታሕቲ አርጁሊኩም፣ ወይ ደግሞ ከበታች ከእግሮቻችሁም ሊያወጣ ይችላል አላህ ቅጣትን። አው የልቢሰኩም ሽያዕን፣ ወይ ደግሞ የተለያየ ህዝቦች ሊያረጋችሁም ይችላል። ከዛ ወዩዚቀ ባዕዱኩም በእሰ ባዕድ፣ ከፊሉን ከከፊሉ ሊያጋጫችሁም ይችል ነበረ። ግን አላህ ስብሐነሁ ወተዓላ እንዲህ ሊያደርግ ይችላል። ይሄ ስለ ችሎታ ነው የሚያወራው። ስለዚህ ይህንን የምታዩ ሰዎች እንዙር ከይፈ ኑሰሪፉ ልአያት ለዓለሁም የፍቀሁን ይላል። ይህንን የሚያውቁ ዘንድ ነው እንግዲህ አንቀጾቻችን እንዴት እንደምናብራራ ተመልከት ይላል። በነገራችን ላይ የቀደሙ ላይ ያለው ላይ አንድ በጣም የሚገርም ቁም ነገር አለና ምናልባት እዛች